ሰላም ሰላም ውድ የታጁቲዩብ ፕሮግራም ተከታታዮቻችን እንደምን ቆያችሁ? ይህ የእንተዋወቃለን ወይ ፕሮግራማችን ነው። በዛሬው የእንተዋወቃለን ወይ ፕሮግራማችን እጅግ ለምንም ዓመታት የቆዩ ለትውልድና ለሀገር አርያ የሚሆኑ ባለትዳሮችን ይዘን ወደ እናንተ ይቀርባል። ፕሮግራማችንን ከመጀመራችን በፊት ከእንግዶቻችን ወይዘሮ ካሱ የምትለን ነገር ይኖራል። የእሷን መልእክት አዳምጠን እንመለስ። እሺ ውድ ሀገሬ ሰዎች እንደምሰነበታችሁ፣ እኔ በጣም ደህና ነኝ። ዛሬ የመጣሁት እንግዲህ ለተወካዮች ምክር ቤት እንድትመርጡኝ አደራ ለማለት ነው። ምልክቴ አንበሳና ነብር በአንድ ላይ ተባብረው ዝሆን ጫንቃ ላይ ቁጭ ብለው እንጨት ሲመገቡ ከታች እሳት ከላይ ዳመና። አመሰግናለሁ። እኔም ብትመርጡኝ ራብ የለ፣ ችግር የለ፣ ጦርነት ሁሉ ነገር ይጠፋል ከሀገራችን ላይ። እውነቴን ነው የምላችሁ፣ አደራ እኔን ምረጡ። አይ ካሰው አትጨናነቂ፣ ቢመርጡ ራሳቸው ናቸው የሚጠቀሙት። አንቺ ተመርጠሽ ማን ነው በእግሩ የሚሄደው? እያንዳንዱ የኢትዮጵያ ሕዝብ በመኪና አይደለም፣ ካሱ በባቡር ትሸኝሃለች። ሁሉም ቦታ ባቡር ጣቢያ አትጠብቅም፣ ባቡር ቤት ይመጣል። ውሃ መጠጣት ታቆማለህ፣ ወተት ትጠጣለህ። ብልጥ ከሆንክ ካስዬን ምረጥ። ጨርሰናል። ቃለ ምልልሳችንን እስከምንጨርስ ድረስ መተቃቀፋችሁን ብታቆሙ መተቃቀፋችሁ ብታቆሙ የማይሆን ነገር። ኧረ እኛ ስንት ዓመት እንደዚህ ብለን ይኖርን ሰዎች እንዴት ብለን ነው መተቃቀፍ? ይሄን ያክል ዓመት እኮ አገር የሚያቀኑ እኮ በዚህ ነው፣ በፍቅራችን እኮ ነው። እንዴት ነሽ? በጣም ጨካኝ ነሽ። ቤቢዬ ላይ እጄን ላነሳ? ምን አይነት ሰው ነሽ? ማማዬን ጥዬ እኔ እጄን አምሬ ቁጭ ልል? አይ ማማዬ፣ ወይዬ ቤቢዬ፣ ማማ ቤቢዬ እንዳይከፋት ለአሁን ብቻ ሻል፣ ለአሁን ብቻ። እሺ ቤቢ፣ ይሄው መልካም። እሺ አመሰግናለሁ። እሺ ስላላችሁኝ ችግር የለውም። እሺ እስኪ ራሳችሁን አስተዋውቁልኝ። ከማን ልጀምር? ባባዬ አንተ ቅደም። ማማ አንቺ ቅደሚ። ባባዬ ስሞትልህ አንተ ቅደም። ማማዬ አንቺ ቅደሚ። ስሞትልህ እያልኩ አንተ ቅደም። ባባዬ ያትሙችብኝ ማማዬ። ቤቢዬ አንቺ ከሞች ምን ሆናለሁ እኔ? አንቺ እኔ ብደፋ አይሻለኝም? ሞትብህማ አትበይ። ይኸውልሽ እንግዲህ ታሪካችን በእርግጥ ረጅም ነው። ብዙ ባለትዳሮች ወይ ራሳቸው ተዋውቀው ይጋባሉ ወይ ሰው አስተዋውቋቸው ይጋባሉ። አይደለም የኛ የተለየ ነው። የኛ እንዴት ነው ያልሽ እንደሆነ አንድ ቀን ከመኝታችን ስንነሳ አላውቃት አታውቀኝ ጎን ለጎን ተገናኘን። ቀና ስንል ግራና ቀኝ ሁለት መላእክት ከበው እኛን አስተሳሰው ሲዘምሩ አገኘናቸው። ከዚያን ጊዜ ጀምሮ ይዋለን አለ ሰው አይደለም ያገናኘን መላእክት ናቸው ልልሽ ነው። ከዛ በኋላማ ምኑን እነግርሻለሁ። ካስዬ ማለት ለኔ ህይወት ታውቂያለሽ? ህይወት ልብና ኩላሊት ታውቂያለሽ? ነፍስ ታውቂያለሽ? እሷ ከሌለች የምሰማው አየር ራሱ ይኮሰኩሰኛል፣ ያስጠላኛል። ነገር ናት ካስዬ ለኔ ተናግሬ ያልጨርሰው ምንም ነገር ተናግሬ ስለማልጨርሰው ማር ጥያቄ አትጠይቂ። ካስ ለኔ ብዙ ነገር ናት። ቤቢዬ በቃ ይቅርታ፣ በጣም እንደዚህ ስሜት ትገባላችሁ ቤቢዬ በቃ ከባድ ጥያቄ ነው። ስለ ካሱ ስንቱን አብራራለሁ። ቤቢዬ ስለኔ ሲያወራ እንደዚህ ነው። ምን እንደዚህ አያስችለውም። እንባው በጉንጭ ፍስስ። ጥያቄ ግልጽ ለማድረግ ያክል ለምሳሌ እሳቸው ከስራ ወደው ሲመለሱ ወይዘሮ ካሱ እንዴት ነበር የምትቀበሉት? ስትቀበለኝ ተንሰቅስቃ አልቅሳ ስቅስቅ ብላ እንባዋን አፍስሳ ጉንጨን አገላብጣ አቀባበሏማ አቀባበል መሰለሽ? ኧረ ስንቱን እነግርሻለሁ። ምን መሰለሽ፣ ስለ ቤቢዬ ምንም መናገር አልችልም። ቤቢዬ ማለት ለኔ እናቴ፣ አባቴ፣ ወንድሜ፣ እህቴ፣ ሁሉ ነገር። ያው እኔ ስራ ይበዛብኛል። ምን ሻኔ እርስዎ ሚኒሻ ኖት ማለት ነው? አዎ። ተጠርጠሩስ ካሱ
አጣጥፋ ቀለምጣ የምትጥል ሚሊሻ ናታ። ካሱ አጣጥፋ ቀልጥማ ቀለጣጥማ የምታስቀር ሚሊሻ ናታ። ጀግና ሚሊሻ ሲልሽ ሚሊሻ ናት እንዴ? ጀግና እኮ ናት። ኧረ እኔ ስራው እየስመጣ እንደው ትንሽ ክፍት ሲለኝ ቤቢዬ ነጠላዬን ብድግ ያደርግና ወገቡ ይታጠቅና ማ ቤቢዬ ሊያስከፋ ምን አይነት ሰው ነሽ? ክፉ ሰው ነሽ። እንደዚህ ማን ባለ በጣም ክፉ ሰው ነሽ። እውነት ለመናገር ክፉ ሰው ነሽ። እኔ ማማዬን ላስከፋ አስከፍቻት እኔ ልውል ብቻዬን ክፉ ሰው ነሽ። እውነት ለመናገር አይባልም ተብሎም አያውቅም፣ አይደረግም፣ ነውር ነው። እንደዛ ለማለት ፈልጌ አይደለም፣ ይቅርታ አድርጉልኝ። ያው በዚህ ሁኔታ ቃለ ምልልሳችንን ለመቀጠል ትንሽ ይከብደኛል። ስለዚህ ለየብቻ ብጠይቃችሁ እስኪ አንዳችሁ ግድ የለም እኔ እወጣለሁ። ቤቢዬ አይዞህ፣ እምባህን ዋጥ አድርገህ ቃለ ምልልስክን አድርግ። እመጣልሃለሁ። እሺ እየተይ እሺ ቤቢ። ማማ ባባዬ ርቀሽ እንዳትሄጂብኝ። አልሄድም ቤቢ። ማማዬ ቤቢዬ እንዳትርቂብኝ። አልርቅም ቤቢዬ። ማማ ባባ እንዳትርቂብኝ። እጅግ አስደናቂ የትዳር ታሪክ ነው ያላችሁ። በጣም እንጂ በጣም እጅግ በጣም አይ ትዳርት ማለት አልገባኝም። እቺ ሰው መስላሽ ነው? ሰው መስላሽ ነው ወይ? ማለት አሁን እኮ እና አሁን ምን እንዴ? እቺ እኮ ታዋቂ እኮ ሚሊሻ እኮ ናት፣ ኮማንዶ እኮ ናት። አጣጥፋ ዘርግታ እኮ ነው የምትጠለኝ። እና እሷ ፊት ምን እንድል ነው የምትፈልጊው? እንደዚህ ሆኜ እኮ ነው የኖርኩት። ታዲያ ይናክል ዓመት እንዴት አብሯቸው ነው? እየቀመስኩ ቴሳይን እየቀመስኩ እና ብላ ጆሮዬን ጎትታ ወስዳ ጓዳ አስገብታ ገንጥላ ሲያሰኛት ምንን እንደምትነካው አላውቅም። እዚህ ጋር ትለኛለች፣ ተቆልፍ ያድራለሁ። ደስ ባላት ሰዓት መታ ትከፍተኛለች። እንደዚህ ሆኜ ነው የኖርኩት። ታዲያ ይሄ ሁሉ በደል ሲደርስቦ በአካባቢው የሚያማክሩት የመንግስት አካል የለም? አንቺ ጤና የለሽም እንዴ? ይቺ እኮ ራሷን ችላ መንግስት እኮ ናት። ይቺ ማለት እኮ መንግስትን ከመንግስት ላጣላ እንዴ? እንደዛ ብዬ ነው አምቄች የኖርኩት። እና ይሄንን ሁሉ ችግር ሲደርስቦት የሚያማክሩት አካል እንኳን የለም? አለ እንጂ። ማን ነው እሱ? እሷ አንድዬ ለሱ ነግሬ አማክሬ ተንሰቅስቅ ያልቅሼ ሁሉን አስረክቤ ውዬ ነው የማድረው። ኑሮ መሰለሽ እንዴ? እዚሽ ጋር እኮ መኖር እሳት ላይ መጣድ ነው፣ መንገብገብ ነው። ተኮማትሬ ያለሁት አሁን የድሮ የልጅነት መልክ ይመስልሻል? አንቺ ተይ እባክሽ፣ ቢናገሩት ብዙ ይቀራል። ካሱ ማለት መውጫ የሌለው እስር ቤት ማለት ናት። ህዝብ ቢመርጣቸውስ? እንዳትመርጥ የኢትዮጵያ ህዝብ እኔ እነግርሃለሁ፣ እንዳትመርጥ። ካሱ ማለት ይኸውልህ በሁለት እግሯ የምትራመድ አውሬ ናት። ካሱ ማለት አንዴ ከተመጠመችብህ ማትለቅ ዘንዶ ማለት ናት። ደምህን ጠጥታ አትጠግብም፣ አጥንትህን ግጥ አትረካም ነው የምልህ። ካሱን መረጥክ ማለት ሲኦል ገባ ማለት ነው። በቃ ካሱን መረጥክ ማለት የኢትዮጵያ ህዝብ እኔ እነግርሃለሁ፣ ካሱዬን መረጥክ ማለት ይኸውልህ ገነት ገባህ ማለት ነው። ካሱዬ ማለት እናት ናት። እቺ ካሱ ማለት ይኸውልህ ወተት አጠጥታ የምታሳድግ የዋህ እናት ማለት ናት። ካሱዬ ማለት ተነስ እንደዚህ ናት። እንደ ልጅ ቆንጥጣ የምታሳድግ እናት ናት ካሱ ማለት። ተነስ ትበይ። የኢትዮጵያ ህዝብ ቴሌቪዥኑን አትመነው። ተነስ ኑሯችን ይሄ ነው። ተነስ እሺ ጆሮ ተነስ ጆሮዬን ተነስ ካሱ ጆሮዬን ካሱ